አንድ ጊዜ ተደራረበብኝ በአይነቱና በጣም ቸገረኝ ነሴስ ግራ ገባኝ። እና ዩዥሊ ጠዋት ስትነሱ ምንድነው የምትሉት? ጠዋት ስትነሱ ታመሰግናላችሁ አይደለ? ምስጋና ነው ባፋችሁ የሚመጣውና እንደለመድኩት ምስጋና መጣ ባፌ። ግን ችግሬ ደግሞ ትዝ አለኝ እና ለምንድነው ማመሰግነው ብዬ ጠየቅኩና ተነስቼ እጄን እየታጠብኩኝ አሁንም ይመጣል የተለመደ በልባችን ያለ ነገር ስለሆነ ተመስገን ለማለት ይመጣብኛል በአፌ። ግን እላለሁ ለምንድነው ማመሰግነው? በቃ ፈተናው ነው። እና የዛን ቀን ሳላመሰግን ዋልኩኝ። ምናልባት እስከ 4 PM አካባቢ ቆየሁኝ ምንም ሳልል። አዚፍ ቅዱሱ የኔን ኩርፊያ አይቶ ሐሳቡን ይለውጥ ይመስል እሱ እንደሆነ ፍንክቻ አይልም። ታውቃላችሁ ሐሳቡ ፍጹም ነው። እግዚአብሔር የተመሰገነ ይሁን። የኛ ኩርፊያ፣ የኛ ሁኔታ፣ የኛ ማግረምረም እግዚአብሔርን ሐሳብ አይለውጥም። እሱ ጻድቅ ነው። እግዚአብሔር የተመሰገነ ይሁን። እና በእንደዚህ አይነት ሁኔታ ዋልኩና ሳየው ምንም የሚለወጥ ነገር የለም። ለውጥ የለም። እንዳውም ነገሮች እየባሱ ሄዱ። በተለያየ ችግር ላይ ህመም አሞኝ ነበርና ህመሙ እየባሰብኝ ሄደ። እና እግዚአብሔር ደግ ስለሆነ መጽሐፍ ቅዱስ ማገላበጥ ጀመርኩ። እና ምን ላይ ያረፍኩኝ? ኢዮብ ምዕራፍ 21 ላይ አሁንም ከሱ ጋር ተስማማ ይላል። አሁንም ከሱ ጋር ተስማማ፣ በልብህም ቃሉን አኑር፣ ከአፉም ሕጉን ተቀበል እያለ ይናገራልና ይሄን እያነበብኩኝ እያሰላሰልኩ መዝሙር መስማት ጀመርኩኝ። ትዝ ይለኛል የተስፋዬ ጋቢሶ መዝሙር ነው የሚናገረው ስለ ኢየሱስ ክርስቶስ የመስቀል ስራ፣ ስለ ጌታ ፍቅር ነው። እና ሳላስበው ተወሰድኩ በዛ። የኔ ችግር ትንሽ እየሆነብኝ መጣ። ጌታ በመስቀል ላይ የሰራው ስራ ፍቅሩ እየተለቀብኝ መጣ። እግዚአብሔር የተመሰገነ ይሁን። ከዛ ቀስ ብሎ እግዚአብሔር ከዛ ውስጥ አወጣኝ። ክብር ለእግዚአብሔር ይሁን። እንደ እፍረት አይነት ነገር ተሰማኝ በእግዚአብሔር ፊት ማለት ነው። ከዛ ማመስገን ጀመርኩኝ። ጌታ ይባረክ። መዝሙር ሰጠኝ እግዚአብሔር። ካንተ ጋር መስማማት ይሻላል። ማማረር ማክሮፍ ምን ያዋጣል? ፍቃድህ ይሁን ማለት መልካም፣ በጊዜው ነገር ውብ ይሆናል። ሐሳቤ የልቤ ባይሞላም፣ እንዳቀድኩት ነገር ባይሳካም፣ ላመስግን ለተው ማማረሬን፣ ያልከው ይሁን ጌታ ያ መልካም ነው ለኔ። እንደዚህ ነው የተወለደው የመዝሙር። ክብር ለእግዚአብሔር ይሁን። ጌታ ይባረክ። ስለዚህ ከሚሆንልን ነገር ወይንም ደግሞ ከተለመደው ውጪ የምስጋናን ህይወት እንድንኖር ኑሮ እንዲሆን ይሄ ማመስገን ልብ እንዲኖረን ምን እናድርግ?